የህይወት ዓላማ የሚለውን ስናነሳ አንደኛው የህይወት ዓላማ ራሱ ምንድን ነው፣ ሁለተኛ በምን አይነት መንገድ ነው፣ መቼ ነው የምናገኘው የሚለውን ነገር ማወቅ ራስ ላይ ያተኮረ ነገር አይደለም። ከራስ በላይ ማለት ነው። ለሶሳይቲ ለአካባቢ ምን አይነት አስተዋጽኦ ማድረግ ፈልጋለሁ የሚለውን ጥያቄ ይመልሳል። ምናልባት ከኔም አልፎ በጀኔሬሽኖች ሊሄድ የሚችል ላረግ የምችለው አስተዋጽኦ የሚለውን የሚመልስ ነው ማለት ነው። ቫሊዎቻችን ወይ ደግሞ ህይወታችን ውስጥ ዋጋ የምንሰጣቸውን ነገሮች መረዳት ነው። ሁለተኛው ጥንካሬዎቻችን መረዳት ነው። ብዙ ጊዜ አጥፍተን የተለማመድነው ነገር ላይ ብዙዎቻችን ጎበዝ ነው ብለዋል። እዚህ አንድን ሰው አንድ ነገር ማስተር ለማድረግ ወደ 10,000 ሰዓት እዛ ነገር ላይ ማጥፋት አለበት ይባላል። ከራሳችሁ ጋር መሆን የምትፈልጉ ሰዎች ከሰው ጋር ለመሆን ስታስቡ ብዙ አእምሯችሁ ያስባል። አድርገው የሚል ነገር ውስጥ ግብግብ ውስጥ ትገባላችሁ። ስለዚህ የእናንተ ጥንካሬ ያልሆነ ነገር ላይፍ ፐርፐዝ ካረጋችሁ ላይፍ ፐርፐዛችሁ ስትኖሩ እየተቸገራችሁ ልትኖሩ ነው ማለት ነው። ለምሳሌ ደግሞ ሰው ጋር በቀላሉ መግባባት የሚችል ሰው መንከባከብ የሚችል ሰው ብቻውን ሆኑት ብትሉት በፍጹም መሆን ጥረት አይፈልግም። ስለዚህ ይህን ሰው ደግሞ ላይፍ ፐርፐዝ ብሎ ብቻ ሆኖ የሚደረጉ ነገሮች ለማድረግ ጥረት ቢያደርግ ላይፍ ፐርፐዙን ለማድረግ ምጥል ሊሆን ነው ማለት ነው። ጥንካሬ ያለን ነገር እንደ ላይፍ ፐርፐዝ ይዞ ያን ተኮር የሆነ እዛ ላይ የሚሽከረከርን ነገር እንደ ላይፍ ፐርፐዝ መቅረጽ ወሳኝ። ምን አይነት ጥንካሬዎች አሉ የሚለውን ጥያቄ መመለስ ያስፈልጋል ማለት ነው። ዛሬው የፖድካስት ትሬኒንጋችን አንድ በጣም መሰረታዊ የሆነ ጥያቄ እንመልሳለን። ምናልባት ከባድ ከሚባሉ ጥያቄዎች ውስጥ አንዱ እኔ ማን ነኝ የሚለው ነው። ሁለተኛው ደግሞ የህይወት ዓላማዬ ምንድን ነው የሚለውን ማወቅ እና መረዳት ነው። ስለዚህ ከነዚህ ከሁለት ጥያቄዎች ውስጥ በጣም መሰረታዊ የሆነ ላይፍ ፐርፐዝ ወይም ደግሞ የህይወት ዓላማ የሚለውን ጥያቄ መመለስ የምንችልባቸውን የተለያዩ ጽንሰ ሀሳቦችን አብረን ለተወሰኑ ደቂቃዎች የቆየን እንመለከታለን። የህይወት ዓላማ የሚለውን ስናነሳ በአብዛኛው ወደ አእምሯችን የሚመጣ ነገር አለ። አንደኛው ጥያቄው ከባድ ነው፣ በቀላሉ መመለስ ይቻል አይደለም። ስለዚህ ነገሩን ቀለል ለማድረግ እና ምናልባት የህይወት ዓላማ ብለን የምናስበውን ነገር በሂደት ፊገር አውት ማድረግ እንድንችል የተወሰኑ መሰረታዊ ነገሮችን ማወቅ ሊያስፈልግ ይችላል። አንደኛው የህይወት ዓላማ ራሱ ምንድን ነው የሚለውን ነገር መረዳት፣ ሁለተኛ በምን አይነት መንገድ ነው፣ መቼ ነው የምናገኘው የሚለውን ነገር ማወቅ፣ ሶስተኛ የት ነው የምናገኘው በአብዛኛው የህይወት ዓላማ የሚለውን እንደዚሁ መረዳት መፍጠር፣ በመጨረሻም ለህይወት ዓላማ እንድንረዳ ምን አይነት ነገሮችን መረዳት ወይ ማወቅ አለብኝ የሚለውን ነገር እነዚህ ጥያቄዎች መመለስ ፌርሊ የህይወት ዓላማችን በሆነ ጊዜ ህይወታችን ሲገለጽ ወይም ሲያጋጥመን በቀላሉ አይደንቲፋይ ማድረግ እንድንችልና ያን ፐርሱ ማድረግ እንድንችል እድል ይሰጠናል ማለት ነው። ስለዚህ እነዚህን መሰረታዊ ጥያቄዎች አብረን እየመለስን እንሄዳለን። በመጀመሪያ የህይወት ዓላማ ምንድን ነው? ስለዚህ የህይወት ዓላማ ስንል በአብዛኛው የህይወት ዓላማ የሚለው ነገር በመሰረታዊነት የሚይዛቸው የተወሰኑ ነገሮች አሉ። አንድ ከራስ በላይ የሆነ ነገር ማለት ነው። ሁለተኛ ሌሎች ሰዎች የሚጠቅም ማለት ነው። ሁለተኛ በጊዜ ደረጃ ደግሞ በእኔ አሁን ካለው ከዚህ ሁኔታ ያለፈ ማለት ነው። ስለዚህ አጠቃላይ ስንመለከተው የህይወት ዓላማ የሚለው ነገር አንድ ራስ ላይ ያተኮረ ነገር አይደለም፣ ከራስ በላይ ማለት ነው። ለሶሳይቲ ለአካባቢ ምን አይነት አስተዋጽኦ ማድረግ ፈልጋለሁ የሚለውን ጥያቄ ይመልሳል። ሁለተኛ ደግሞ በጊዜ ደግሞ በእኔ ዘመን ውስጥ የሚያልቅ ወይ ደግሞ ዛሬና ነገን ብቻ ላይ ያተኮረ ሳይሆን ምናልባት ከኔም አልፎ በጀኔሬሽኖች ሊሄድ የሚችል ላረግ የምችለው አስተዋጽኦ የሚለውን የሚመልስ ነው ማለት ነው። ስለዚህ ምናልባት አንድ ጥሩ የሆነ ይህን ሊገልጽ የሚችል ታሪክ አለ። ሁለት የህንፃ መገንባት ስራ ላይ ያሉ ሰዎች አንድ ሰው ሄድና አጠገባቸው ተጠግቶ ምን እያረክ ነው ብሎ ይጠይቋል የመጀመሪያው። ስለዚህ የመጀመሪያው ሲመልስ ምን አለ? ያው ድንጋይ እየደረደርኩ ነው አለ፣ የሚሰራውን ስራ ያለውን አክቲቪቲ ማለት ነው። ሁለተኛውን ደግሞ ሄዶ እዛው ህንፃ ላይ የሚሰራውን ስራ ሄዶ ሲጠይቀው ምን እያደረክ ነው ብሎ ሲጠይቀው ካቴድራል እየገነባሁ ነው የሚል መልስ ሰጥቷል። ስለዚህ አንዱ የህይወት ዓላማ የሚለው ነገር አንዱ ትልቁ የሚሰጠን ነገር ምንድን ነው? በየዕለቱ የምናደርጋቸው ተግባራት፣ የምንራመዳቸው እርምጃዎች፣ የምንወስናቸው ውሳኔዎች ለነዛ ትርጉም የሚሰጥ ነገር ነው ማለት ነው። ከኛ ያለፈ ከጊዜው ያለፈ ረጅም ጊዜዎችን ያማከለ። ስለዚህ ድንጋይ እየደረደርኩ ነው የሚለው ሰው ምንም ትርጉም አልሰጠውም ማለት ነው። ለጊዜው እዛች ጋር ያለችውን ነገር ብቻ ነው አእምሮ ለመመልከት ፈቃደኛ ሆነው። ሌላኛው ሰው ግን ያችን የሚደረድራትን ነገር አልፎ ከዛ የበለጠ ነገር በዛ ውስጥ የሚመጣ ነገር አለ ብሎ ሲያስብ፣ ካቴድራሉም ራሱ የሚሰራው ካቴድራል እንዲሁ ለመገንባት ተብሎ አይደለም። በዛ ውስጥ ደግሞ የሚደረጉ ሌሎች በጣም ብዙ ተግባራት አሉ። ካቴድራሉ የሚገነባው ለአንድ ዘመን አይደለም። ምናልባት ያ ካቴድራል በዛ ውስጥ የሚሰጡ ማንኛውም ሰርቪሶች፣ አገልግሎቶች ካሉ ለዘመናት የሚሰጡ አይነት ነገሮች ናቸው። ስለዚህ ላይፍ ፐርፐዝ ብለን ስናስብ ትልቁ የሚሰጠን ነገር ያ ከራሳችን እንድንወጣ ሰልፍ ሴንተርድ እንዳንሆን ሌሎች ሰዎች ለአካባቢያችን ማሰብ እንድንችል
ዛሬና ነገ ብቻ ሳይሆን ለጄኔሬሽኖች የሚያልፍ ነገር እኛ ብቻ የምናደርገው ሳይሆን ምናልባት ሌሎችም ሰዎች ሊተባበሩበት የሚችል ነገር ማሰብ መቻል ማለት ነው። ስለዚህ እንደዚህ አይነት ነገሮችን ስናስብ በአብዛኛው እንደምታዩት ራሱ ውስብስብ ነገር ሀሳብ ነው። ከራሳችን አልፈን ለአካባቢያችን አልፈን ደግሞ ወደ ዘመናት ሊያልፍ የሚችል ነገር ምንድን ነው ብሎ ማሰብ ቀላል ነገር አይደለም። ስለዚህ ሁለተኛው በጣም ማወቅና መረዳት ያለብን ነገር ምንድን ነው? የህይወት ዓላማን ማግኘት ሂደት ነው። አንዳንድ ሰዎች ቁጭ ብለው ወረቀትና እስክሪብቶ ይዘው የህይወት ዓላማ ምንድን ነው ብለው አስበው ለማግኘት ጥረት ያደርጋሉ። ነገር ግን የህይወት ዓላማን መረዳት፣ ማግኘት፣ ማወቅ የሚለው ነገር ነገሮችን በማድረግ ውስጥ በመሆን ውስጥ በመሞከሩ ውስጥ ኤክስፐሪመንት በማድረግ ውስጥ የምናገኘው ነገር ነው። እንዲያውም አንዳንድ ጊዜ የህይወት ዓላማችን የምናገኝባቸው ቦታዎች ፈጽሞ ያልጠበቅናቸው ያላሰብናቸው ቦታዎች ሊሆን ይችላል። ምክንያቱም የህይወት ዓላማ ማለት እኔ ያድጋ ያለ ስጦታ አለ፣ ያን ስጦታዬን ለሰዎች መስጠት መቻል ማለት ነው። ለብዙዎቻችን ትርጉሙ ኦፍኮርስ ያ ነው። ስለዚህ ስጦታ የሚለውን ቋንቋ ደግሞ ስናስበው አብሮ የሚሄደው ነገር ምንድን ነው? ጥሩ ነገር ነው፣ መልካም ነገር ነው ማለት ነው። ነገር ግን ለሰዎች በጣም አንዱ የህይወት ዓላማን ማግኘት ሲፈልጉ በደንብ እንዲረዱ የምፈልገው ነገር ምንድን ነው? ብዙ ጊዜ የህይወት ዓላማ ብለን የምናስበው ያ ስጦታ ሲሰጥ ምናልባት ያ ስጦታ የተጠቀለለበት መንገድ የምንወደው መንገድ ላይሆን ይችላል፣ ደስ የሚል ነገር ላይሆን ይችላል። እንዲሁም ብዙ ሰዎች ህይወት ዓላማ አለን ብለው ትልልቅ ስራዎችን ዓለም ላይ ሰሩ የምንላቸው ሰዎች ያ ስጦታውን ሲያወጡት ከመልካም ነገር ውስጥ ሳይሆን ህይወታቸው ውስጥ ካለ ከሆነ ጉድለት ካጋጠማቸው ችግር ሰፈር ከሚያደርጉበት ወይ ደግሞ ሊቸገሩበት ከነበረው ነገር ውስጥ ነው። ስለዚህ ህይወት ዓላማችን ስናስብ ግዴታ የምፈልገው ቦታ ላይ ሰውን ብቻ ነው ህይወት ዓላማ የማገኘው የሚል ሀሳብ መቅረት መቻል አለበት። ሌላ ጊዜ መሰጠት መቻል አለበት። ከዚህ ጋር በተገናኘ በጣም አንድ ኢንትረስቲንግ ስቶሪ አለ። ምናልባት ፍራንክል ቪክተር ማንስ ሰርች ፎር ሚኒንግ የሚባል መጽሐፍ የጻፈ መጽሐፉ ሳይሆን አክቹዋሊ እንግዲህ ናዚዎች አይሁዳውያንን ያሰቃዩና በተለያየ መንገድ የሰው ልጅ ላይ ሊደረግ የማይገባ ነገር ሲያደርጉ በነበረበት ወቅት አንደኛው እስር ቤት በተለይ ኦሽዊትስ የሚባለው እስር ቤት ውስጥ የነበረ ሳይኪያትሪስት ነው። እሱ አንድ የሚናገረው ነገር አለ። የሚናገረው ነገር ምንድን ነው? በእርግጥ የእኔ ላይፍ ፐርፐዝ ወይም ደግሞ የት ዓላማ የወጣው ከሰፈሪንግ ነው፣ ከስቃይ ነው ይላል። ስለዚህ ላይፍ ፐርፐዙን ወይም ደግሞ ዓላማውን ያገኘው ከሚያስደስት ቦታ ወይ ሲጫወት ወይ የሚወደውን ነገር ሲያደርግ ሳይሆን አክቹዋሊ ምን ሲያደርግ ነው? ሲሰቃይ። ለዛ ስቃይ ምን በመስጠት ትርጉም በመስጠት ነው። ይህ ስቃይ ምን ማለት ነው የሚለውን ትርጉም በመተርጎም ነው። እንደውም መጨረሻ ላይ ይናገራል መጽሐፉ ላይ፣ በኋላ ከወጣ በኋላ የጻፈው መጽሐፍ ላይ ከዚያ እስር ቤት ውስጥ በህይወት ተርፈን የወጣ ነው ብዙዎቻችን ከዛ እንድንወጣ ያደረገ አንድ ሁላችንም ከዚህ ከወጣን በኋላ ልናደርገው የምንፈልገው ነገር ከዚህ ከእስር ቤት ከስቃዩ ያለፈ ነገር አእምሯችን ውስጥ ስለነበር ነው ብሎ ይናገራል። ስለዚህ ስቃይ ውስጥ ነው ያለው፣ ሰፈሪንግ ውስጥ ነው ያለው፣ ግን እዛ ውስጥ ሆኖ ማግኘት ይችላል። ላይፍ ፐርፐዙን ማግኘት ይችላል። ስለዚህ በዛው ለሱ እንደ ላይፍ ፐርፐዝ ይዞ የነበረው ነገር ምንድነው? ሰዎች ስቃይ ያለባቸው ያ ስቃያቸውን ማስታገስ ማስታመም እንዲችሉ ተስፋ እንዲታያቸው ማድረግ ነበረ። ስለዚህ ላይፍ ፐርፐዝ የሚባለውን ነገር ስናስብ በጣም አጽንኦት ማድረግ ያለብን፣ በጣም መረዳት ያለብን አንድ ቁጭ ብለን የምናገኘው ነገር አይደለም። ቅድም እንደተመለከትነው ጽሁፍ ስለጻፍን ሂደት ነው፣ ረጅም ሂደት ነው። ነገሮችን በማድረግ በመሞከር ውስጥ የሚገኝ ነገር ነው።